አዎ ለዛ ነው በጣም ብዙ ዋጋ የምትከፊው። የመጀመሪያ ፍቅር እኮ ስለ ፍቅር ብዙ የምታውቂበት ትምህርት ቤት ነው። አዎ በትንሽ ጊዜ ውስጥ ከዛ ሰው ጋር ሰላም ከሆንሽ መግባባት፣ ልጅ መውለድ የሚባሉት ነገሮች ያምሩሻል። ግን ይሄ ስሜት ትንሽ ሰዎች ላይ ብቻ ነው። አብዛኛው ሰው የሆነን ሰው ተዋውቆ በዛ ሰው ለማለፍ ብቻ ነው የሚፈልጉት። በደንብ አውቀዋለሁ ያንን ስሜት። ሴቶች እኮ የጎዳቸው ሰው ሲኖር እንደዛ ነው የሚሆኑት። እኔ አሁን ላይ እንደዛ ነው የማስበው። ለምን? ሜሌክ ጋር ስንተዋወቅ በጣም ጥሩ ሰው መስሎኝ ነበረ፣ ግን በኋላ ማንነቱን ሳውቀው ልርቀው ወሰንኩ። ግን እሱ በግድ አብሬው እንደሆን ማድረግ ጀመረ። ግን ለምን ፍላጎትሽን አልነገርሽውም? ነግሬያለሁ፣ ግን እሱ ምንም ሊሰማኝ አልፈለግም። ሜሌክ በጣም ቅናተኛና እምቢ መባል ማይወድ አይነት ሰው ነው። ሌላኛዋ ደግሞ አሮጊቴ ሴማ ናት። አሮጊቴ ያልኩ እንዴ? አያቴ ሴማ የእድሜዋን ብዙውን ጊዜ በትምህርት ነው የጨረሰችው እና ሲመስለኛው ማሰብ አቁማለች። ማለቴ ትምህርት ያለ ልክ ሲሆን በጣም ነው የሚጎዳው። ከንግግርሽ የተረዳሁት የተማረች እንደሆነች ነው። አዎ፣ እና ደግሞ እየመረጠች ነው የምትሰማው። አልገባኝም። በቃ መስማት ስትፈልግ ትሰማለች፣ ካልሆነ ትተዋዋለች። ምን አይነት ነገር ነው የምታወሪው? እኔ እኮ ማወቅ የምፈልገው ባህሪዋን ነው። ባህሪዋ ተቆጪ ናት። እናም ደግሞ ነገሮችን ለማወቅ በጣም ትሞክራለች። በአምነን ደግሞ አትደራደርም። ኧረ ደስ ይላል። አዎ፣ ሌላ ስለማን ልንገርህ? ማለቴ ማወቅ የምትፈልገው ነገር ካለ። አንቺ ካልደበረሽ ስለ ሁሉም ባቅ ደስ ይለኛል። በእውነት የማማት ጥማቴን ያስታገስክልኝ። በቀጣዩ ደግሞ ስለ ሌሎቹ ለመናገር ዝግጁ ነኝ። አሁን ላይ ወንድም አግኝቷል። ቀርቦ የሚያወራው ሰው ስላልነበረ በጣም ደስ ብሎታል። ለሱ በጣም በጥሩ ሳን የመጣለት። ቆይ ግን ማን ነው የሚባለው? ስሙ ማን ነው ደግሞ? ምን አይነት ሰው ነው? ባሩክን ሳይው ከምን ጋር በጣም ባህሪያቸው የተለያየ ነው። እንዴት ማለት? ቆይ ምን አይነት ባህሪ ነው ያለው? ተጫዋች ነው በጣም። ስለ ነገሮች ያለው ጥልቀት በጣም ነው የሚያስገርመው። በምን አወቅሽ? አናናስ ከፍቶኝ በነበረ ሰዓት ተከትሎኝ ክፍሉ ይመቱም ነበር። እሺ ከዛስ ምን ተፈጠረ? አወራን። ስለ ራሱ የነገረኝ ነገር ብታይ በጣም ነው የሚገርምሽ። ብቻ በቃ በጣም ተጫዋች ነገር ነው። ቤሌን አምኖን የመጀመሪያሽ ጓደኛሽ ነው ብላ ትጠይቃለች ማለት ነው። ቤሌምን ማለት ነው። እና ውድ ተመልካቾቻችን፣ ውድ ቤተሰቦቻችን ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት እጋብዛችኋለሁ። ውድ ተመልካቾቻችን፣ ውድ ቤተሰቦቻችን አትርሱት፣ ላይክ፣ ሼር፣ ሰብስክራይብ። ኦኬ ውድ ተመልካቾች፣ ድራማ በጣም ነው የምንወደው። በጣም ጥሩ የሆኑ ደስ የሚል ድራማ ነው ማለት ነው። በጣም ጥሩ ትምህርቶች መቀበል ትችላላችሁ ድራማ ውስጥ ማለት ነው። እንግዲህ ውድ ቤተሰቦቻችን ብሌን እንግዲህ ለአንቺ ጓደኛ ነው ወይ ጓደኛ አይደለም ወይ ብላ ስጠይቃት ጓደኛዬ ነው አለች። አሃ ለዛ ነዋ አንቺ ሁሉም ነገር ለሱ እንትን የምታደርገው። አዎ የመጀመሪያ ጓደኛዬ ስለሆነ ነው እንደዛ የሆነው ምናምን አለች። አሃ እንግዲህ በዚህ መሀል ላይ የመጀመሪያ ሲሆን ብዙ ነገሮች መማር ማወቅ ትችላለሽ። የመጀመሪያ ፍቅር ሲሆን ብዙ ነገሮች ያስተምራል። ፍቅር እሱ የመጀመሪያ ፍቅር ማለት እንደ ትምህርት ቤት ነው። ብዙ ነገር ብዙ ትምህርት ይሰጣል። እንደ ትምህርት ቤት ነው በዩ የመጀመሪያ ምናምን አለችና እሺ ለዛ እኮ ነው ጊዜ ሙሉ በሙሉ ሰዓት ሙሉ በሙሉ ሰጥሽ ይህንን ዋጋ የምትከፍይው አለች። አዎ አለች። አዎ ያ ሰው ጋር የወደድሽው ሰው ጋር ያ ሰው ጋር ጊዜ ሰጥሽ ሰዓት ሰጥሽ ከኖርሽ ልጅ የሚባል ነገር አለ። ትንሽ ከቆየሽ በኋላ ብዙ ነገሮች አሉ። ሰዓት ጊዜ ሰጥሽ እነዚህ ነገሮች አሉ። አዎ አለች ማለት ነው። አብዛኛው ሰዎች ትንሽ ጊዜያቶች ብቻ ይተዋወቃሉ። ከዛ ትንሽ ጊዜ ከተዋወቁት በኋላ ይተዋሉ። ከዛ እነሱ ያሰቡት ነገር ወደፊት ብዙ ነገሮች ያቀዱት ነገር መሀል ላይ ይቀራል ሳይሳካቸው። ስለዚህ ልጅ የሚባል ነገር መሀል ላይ ይመጣል።
ያ የወደድሽው ሰው ጋር ስትቀጠይ ጊዜ ተስፋ ነገሮች አሉ፣ ወደፊት መልካም ነገሮች አሉ። ስለዚህ ያ አንድ ሰው ጋር ስትጓዥ ጊዜ ጠበቅ ብለሽ ያ ሰው ጋር ስትጓዥ ጊዜ መልካም ነገሮች ፊት ለፊትሽ ጥሩ ነገሮች ይጠብቃሉ። አንዳንድ ሰዎች ዛሬ በቃ ይተዋወቁና ነገ ይተዋሉ ብላ እንግዲህ ለሷ ታካፍላለች ማለት ነው። ሴቶቹ እኮ አለች ሴቶቹ እኮ የተጎዳቸው ሰዎች ስኖራቸው ወደ ኋላ ነው እንደዛ ነው የሚሉት ወይም ወደ ኋላ ነው የሚሉት ስትላት እኔ እንደዛ ነው ማስበው እኔ እንደዛ ነው ማስበው ብላ እንግዲህ ታካፍላለች ማለት ነው። ለምን ብላ ትጠይቃለች። ከዛን እኔ ከሜሊ ጋር ስተዋወቅ በጣም የዋህ ሰው ጥሩ ሰው መስሎኝ ነው እልቅ ብዬ ነው የገባሁት። እኔ ስለተጎዳው ነው የራሴ ነገር ለንቺ ያመጣሁት። አንቺ እንግዲህ ያልሹና እኔ በጣም ስለተጎዳሁት ነው የራሴ ላንቺ ላካፍልሽ ብዬ ነው እና እኔ ከሱ ጋር ስተዋወቅ አለች ግን ማንነቱን ካወቅኩት በኋላ ይጎዳል እኔን ይጎዳኛል ብዬ አሰብኩት። ለምን ጥልቅ ብዬ ውስጡ ሲገባ ጊዜ ሁኔታዎች በጣም አስከፊ ስለሆነ ይሄ ነገር እንግዲህ ወደፊት ያስከፋኛል ወይ ይጎዳኛል ብዬ አሰብኩና መራቅ ጀመርኩት ማሸሽ ጀመርኩት ብላ ታካፍላለች። ለምን አለች ግን እኮ አንቺ የራስሽ ፍላጎት መራቅ ትተሽ ማሸሽ ትተሽ የራስሽ ፍላጎትሽ የራስሽ ሀሳብሽ የራስሽ ፍላጎትሽ ለምንድን ነው ማትነግሪው ወይም ለምንድን ነው ማትካፈዩ? ላንቺ ማለት የሆነ እንትን ስሜት ከተሰማሽ ባንቺ በኩል ያለው ሀሳብ ለምንድን ነው ለሱ ማትካፈዩ? ለምንድን ነው ዝም ያልሽው? አንቺ ውስጥሽ ያለው ነገር ስትካፈዩ ጊዜ እኮ ነው የምንረዳው ብላ መልሳ ትጠይቃለች ማለት ነው። አንድ ሰው ውስጥሽ ላይ ያለው ነገር ሳትካፈይ እንዴት እስቲ አስቢ ትላለች ማለት ነው። ሳይረዳ አንድ ሰው ውስጥሽ ላይ ያለው ነገር ሳይረዳ አንቺ እኮ ያስከፈሽው ነገር መካፈል አለብሽ፣ ዝም ማለት አይጠበቅብሽም ትላለች ማለት ነው። እኔ እኮ ነገርኩ እኮ እኔ ስነግርህ መልክ በጣም ቅናተኛ ሰው ነው። በጣም ቅናተኛና ራስ ወዳጅ ሰው ነው። እኔ ብዙ ጊዜ ሞክራለሁ ወይም ነገር ማለት ትንሽ ላይ አመጥቼ እንትን አድርጋለሁ። ምንም እኔን ማረዳት በቃ አልቻለም፣ ማስማትም አልቻለም ትላለች ማለት ነው። እንግዲህ ለሱ አክስቷ ምን ትላለች መሰላቸው? ሌላኛው ደግሞ አሮጊቴ ሴማናት ትላለች ማለት ነው። እና ደግሞ እሱ ምን አለ? አሮጊት ማለት አሮጊት ብሎ መልሶ ይጠይቃታል ማለት ነው። አሮጊት ብሎ እሱ ሲደነገጥ ማለት ነው። አሮጊት ያልኩት ሴማ አሮጊት አልኩት እንደ ማለት በቃ አለ ጥምጥም አድርጋ ታወራለች መልሳ ማለት ጥምጥም አድርጋ መለስ አድርጋ ታወራለች ማለት ነው። እንግዲህ አክስቷ ማለት ነው። እና ብዙ ጊዜ በትምህርት ነው የጨረሰችው። ብዙ ጊዜ ብዙ ሰዓታት ብዙ በቃ የራሷ ጊዜ በትምህርት ነው የጨረሰችው። እነ ታዲያ አንቺ አልተማረችም ማለትሽ ነው ወይስ ምን ማለትሽ ነው? እንዲ ከንግግርሽ የተረዳሁት ከተማረች ወይም ካልተማረች እንደዛ ነው የተማረች እንደዛ ነው የተረዳሁት ስላት፣ ትምህርት እኮ ከልክ በላይ ሲሆን በጣም መጥፎ ነው፣ ጥሩ አይደለም።
አለች ማለት ነው። እና ደግሞ እየመረጠች ነው የምትሰማው ስላት እንዴ አልገባኝም አለ መልሶ ጠየቃት ማለት ነው። አልገባኝም ብሎ መልሶ ሲጠይቃት በቃ ከሰማች ትሰማለች፣ ካልሰማች ደግሞ መልሳ ትጠይቃለች። እንዴ አልገባኝም፣ ምን አይነት ወሬ ነው የሚታወሪ? እኔ እኮ የፈለኩት ባህሪ ነው፣ የሷ ባህሪ ነው የፈለኩት ማወቅ የፈለኩት ብሎ መልሶ ይጠይቃታል ማለት ነው። እና ባህሪዋ ደግሞ በደንብ ማወቅ ትኩረት አድርጋለች፣ በደንብ ማወቅ ትፈልጋለች። ባህሪዋ ይሄ ነው እና ደግሞ በአምና ላይ ድርድር የለባትም አለች ማለት ነው። አዎ ይሄ ነው እንግዲህ። ሌላ ምን ላውራልክ? ሌላ ማወቅ የምትፈልገው ነገር ካለ እስቲ ንገረኝ ብላ መልሳ ትጠይቃለች ማለት ነው አክስቷ። እንግዲህ አንቺ ካልደበርሽ ስለ ሁሉም ነገር ባቅ ደስ ይለኛል ብሎ መልሶ ይጠይቃታል ማለት ነው እንግዲህ። እና አሁን እንግዲህ በቀጣዩ ዝግጁ ነኝ፣ ይሄ ነው ያለው እንግዲህ የነገርኩህ። ቀጣዩ እንግዲህ ዝግጁ ነኝ ብላ ማለት ትሰጣለች ማለት ነው። እንግዲህ ዛሬ ቪዲዮ ይሄ ይመስላል። በጣም ደስ የሚል ቆንጆ ድራማ ነው ማለት ነው። ወዳችሁ ፈቅዳችሁ ጊዜ ሰጣችሁ ስለከታተላችሁ አመሰግናለሁ። ድራማ በጣም ነው የምንወደው በጣም ማለት ነው። በቀጣይ ፓርት እንገናኛለን። ደህና ሁኑ፣ ሰላም ሁኑ፣ ሰላም ይብዛላችሁ። ላይክ ሳብ አድርጉት። ቻው ቻው።